ብዙ ጊዜ ማደግ ያቆምኩት እናቴ የሞተችብኝ ዕለት እንደሆነ አስባለሁ። የሚወዱት ከሌለ ለማን ይኖሩታል? ለማን ያድጉታል? ለማን ደስ ይሰኙለታል? ሞት ያሳጣንን የምንወዳቸውን ሰዎች ክፍተት የትኛውም አይነት ማግኘት አይሞላውም። እኔም እሷን ካጣው በኋላ ሞልቼ አላውቅም። ጎድዬ እኖራለሁ። በየዕለቱ ትላንት እንደተለየኋት የሆነ ገበያ እንደሄደችብኝ በትኩስ ናፍቆት ትናፍቀኛለች። ከዘመናት በፊት ቆሜ ቀብሬያት ያልቆረጠልኝ ያላመንኩት ነገር አለ። እሱን ለማካካስ ብላ ነው መሰለኝ እሷም ሰርክ በህልም ያያታለሁ። ጓደኞቼ 3 ልጅ በሚወልዱበት በዚህ ዕድሜ በቅዠት ስባትት በድንጋጤ መሃል የምጠራው እሷን ነው። ብዙ ዓመት ኖሬ ትልቅ የሆንኩ ቢመስለኝም ደንቀፍ ስል እማዬ ማለት አልረሳውም። ጭር ባለ ሌሊት እማዬ ስል እህቶቼ ለእሷ ድምፅ ሆነው አቤት ይሉኛል። ያኔ እረጋጋለሁ። የሚከፈል ነገር ኖሮ እሷን ወደ ህይወት መመለስ ቢቻል ምንም ነገር ሳላመነታ አደርጋለሁ። ሞትን ማሸነፍ ቢቻል እድሜን በሙሉ እታገለው ነበር። ግን ያው ሞት እናት የለውም፣ እጦት አይገባውም። ትናፍቅኛለሽ።